አንተ ልጅ እንደው ቶሎ በላ አርጋት መሸብህ እኮ ምን ያስቸኩለኛል ማን ቀስ ብዬ በልቼ ሄዳለሁ ምንም ያጣልፍ ነገር አለ ባከቶላ አትንቆፍሰስ ተነስና ወጣ በላ አርጉጣ የጀመርኩት ልጨርሳ እንዴ እኔ ምግብ አስተርፎ መሄድ አልወድም ጡራለው ጡሩ ይሆንብኛል ግድ የለም ጨርሷል ጡሩም በኔ ይሁን አንተ ብላ እናውጣ በቃ ይስልኝ ነገር ምንም አላማረኝም መሸብኝ ብሎ ዙ ላይ ድረስ ሳስብ አይቀር ይዳራ ቆይ ምን ችግር አለው እሺ ምን ችግር አለው በስንት መከራ ገፋፍተን ያወጣነው ልጅ በምን ችግር አለው እንመልሰው ነው እንትን አይሆንም ይሄዳል እና በዚህ በጨለማ ማጅራቱን ይመታ ማሙልቀን ምን አለው ብለው ነው የሚሉት እሺ እንዴት ናችሁ ስናይድኝ ቀስ ብዬ ሄዳለሁ እንዴ ምን አለበት እንደ ቤተሰብ ብንጨዋወት ግዴታ ነገ እንጨዋወታለን ድረስ እኔ የምለው መሽቷል አሁን እንደው ዱርዬ ሳንድ ነገር ቢያረጋው እኮማ ልክ ነሽ እኔም እኮ ያልኩት ይሄን ነው ወይ ካልሆነ ዛሬ ነዚህ እንዳትጨርሰው ወደዚህ ቤት አትመለስ እና የት ልሂድ የራሴ ጉዳይ እኔ በጣም ከፍቶኛል እንዴ እናንተን ፈርቼ እንጂ ተመልሼ ብመጣ ደስ ይለኛል እና አልተለቅስ ነው ለምን አላለቅስም እንዴ እኔ በጣም ከፍቶኛል እኔ ተው አይደለም አይከፋኝም እንዴ ቤትን ዘግተህ አልቅሳ ወንድ ልጅ ብቻው ነው የሚያለቅሰው ትለለም እንዴ ቤትን ዘግተህ አልቅስ እና ልሂድ ሂድ በቃ ልሂድ ሂድ ጥርግ በል አጀራቴን ይምቱኝ ባጠረቁት ማይ አንቺ ጨክሽ ምን ላርግ እኔ አባትህ እንደሆነ አንዴ እምቢ ካሉ እምቢ ነው እሺ እኔ ምን አባቴ ላርግ እሺ ምን ላርግ ሙሉዬ ወይ ሙሉ ቀን ቀስ እያልክ እሺ ቀስ ብለህ ሂድ እስቲ በብርሃን አሳዝነሽ ለምን አብረሽ አትይም sorry ልዩ ቀን ይደገም ጎረምሳው ተኝተሃል ሰው ሲተኛ አታስተኛ ሰው ሲነቃ ደግሞ አንተ ለሽ ያርግልህ ይመች ተኛ ያው ይልቅ ስማ በኋላ እንዳደነግጥ ላንተው ብዬ ነው እኔ አባቴ ዛሬ ልደቴ ነው እሺ ልደቴ ነው ስለዚህ ቤተሰቡ ድግስ ሰርፕራይዝ ምናምን ስለሚኖር የሚፈነዳዳ ነገር እንዳደነግጥ እሺ ገና ካሁኑ ደንግጠህ ደንጋጣ እንዳትሆንብኝ ነው እውነት ነው ዛሬ ልደቴ ነው እንኳን አብሮ አደረሰን ለልደት እንኳን ተወለድክ ሲባል ምንድነው የሚባለው እንኳን አብረን ተወለድን ያው እኔ ብዙም ልደቴን አክብሬ ስለማላውቅ ግር ይለኛል ዛሬ ግን ከልደትም ልዩ የሆነ ልደት ነው ምክንያቱም የደፈንኩበት አመት ነው እንደ ቀልድ ደፈንኩት እና ሂሩት ይሄን ስለምታውቅ አነስተኛ ሰርፕራይዝ ነገር አዘጋጅታልኛለች እኔ ግን እንዳላወቀ ሆኖ መተወን ተበክብኛል መደንገጥ መገረም አለብኛ እንዴ እንደዛ ሆኖ ማድረግ ያለብን ለሚዘጋጁልህ ሰዎች ክብር ስትል አክብረው እናስደንግጠው ካሉ ምን አማራጭ አለ መደንገጥ ነው ትላለህ ወይኔ ያለን ኖርማል አገኘ
አንቺ ነሽ እኮ ጮሽው እንዴ እኔማ የኤሌክትሪክ ነዝሮኝ ነው አንተ ምን ያስጮሃል አንቺ ስጮይ ነው አይጮኩት ታዲያ እኔ ስጮት ትደርስልኛለህ እንጂ አብረህ ትጮሃለህ መጀመሪያ በጮህ ደርሼ ነው በኋላ ባካል ምደርስልሽ እንዴ በዚህ ቀልቤን ትገፉታላችሁ ምን ሆነሽ ነው ስቶቡ ነዝሮኝ እኔ እኮ በምን እንደጮሽም እኮ አላወኩም ቀልቤን ገፈፍኮ በሲዬ ምን እየሰራሽ ነው ቁርስ እየሰራው ነው ሌላም ይሆናል ምንድነው ዛሬ ቁርስ ያው የተለመደው ፍርፍር ነው ቁርስን ፍርፍር አይደል የምትወደው በቃ እንቁላል ሰራ ስልኮ ነው እጄን የነዘረኝ እና ዛሬም ፍርፍርና እንቁላል ነው የምንበላው አለበላ ምን ነው ዛሬ ቢያንስ የተለየ ነገር መብላት የለብንም በሲምን አምሮክ ነው ምን ያምረኛል እንደው ቢያንስ ለዛሬ ነው የምልሽ እኮ ዛሬ ለየት ያለ ነገር ብንበላ እኮ ምን ዛሬ ምን የተለየ ነገር አለ ቆይ ዛሬ ቀኑ ምንድነው ወይኔ በስንት አሃ ልትቆጭኝ ያመሻል እንዴ ዛሬ የደፈንኩበት ቀን አይደለም እንዴ እኮ ምንድነው የደፈንከው ጭራሽ እኔ እኮ እየቀለድሽ መስሎኛል በዚህ አይነትማ ቀኑን አታውቂው ቀኑንማ አውቀዋለሁ ሐሙስ ነው ሮብ እንዴ የኔ ከቤት አልወጣ ቀኑ ቢንታታብኝ ምን ችግር አለ የዛሬን ቀን አለማወቅ ምንም ችግር የለውም ጥሩ ሂሩቴ ምንም እኮ ችግር ነገ ጠዋት ያንቺ ቀን ይደርሳል እንተያያለን በዚህ አይነትማ ልጆቹም ቀኑን አያውቁትም ማለት ነው አይ ልጆቹማ ያውቁታል በስዬ ትምህርት ቤት ሄዱ የለ ጠይቃቸው አለው ከንቱ ማለት አለው ማለት ከንቱ አይደለም አለው ማለት ከንቱ ማለት ቶ በቃ ላንተ ባይሆን በስዬ ከንቱ ማለት አለው ቶ አትጨነቅ ከንቱ አለው ማለት ከንቱ አዎ በስዬ ጎበዝ አንተ ዛሬ ቀኑ ምንድነው እሑድ ነው ኧረ ገና ሮብ ነው ምን አለ እሑድ በሆነ በቃ ሮብ ብቻ ነው ቀኑ ሌላ ምንም የተለየ ነገር የለም አሃ የፀሐይ ግርዶሽ አለ ተብሏል ግን አንተ እሱን በምን አወቅ የምን ግርዶሽ ጨረቃ ፀሐይ ለ3 ደቂቃ ያክል ትከልላታለች ተብሏል ለ3 ደቂቃ ያክል ቀኑ ጨለማ ይሆናል ማለት ነው ማታ ይሆናል yes ዛሬ ትምህርት የለም ማለት እኮ ነው ለምን ነው የማይኖረው እና በማታ ሄጄ ልማርልሽ ነው ቆይ ከግርዶሽ ሌላ ምንም የለም የአየር ሁኔታውን ለማለት ፈልገህ ነው ማለት ከንቱ አለው ማለት ከንቱ ብርሃን ባንክን ምን ለየት ያደርገዋል ሁልጊዜም የደንበኞችን ፍላጎት ያማከሉ መፍትሄዎች ማቅረቡ በላቀ ታማኝነትና በሐቀኝነት አገልግሎት መስጠቱ ሁልጊዜም ዘመንን የዋጁ አዳዲስ ሐሳቦች ማፍለቁ ልዩና ተመራጭ ማሚዬ እንዴት ነሽ ዳድ እንዴት ነው በቦሌ ጊፍትስ ሙክት በግ ዶሮ ኬክና ቡና ልኬላችኋለሁ መልካም በዓል አለ እሰየኔ ልጅ ይባረክ ዛሬውኑ bolegifts.com በመግባት የወዳጆ የቤተሰቡ ደስታ ምንጩ ኦቪድ ሪል ስቴት ልማትን ራዕዩ አድርጎ እጅግ ግዙፍ በሆነ ቦታ ላይ 60,000 መኖሪያ ቤቶች የሚገነቡበት ስማርት ከተማ ለቤት ፈላጊዎች ለማስረከብ 24/7 ሌት ተቀን በመስራት ላይ ይገኛል። ራዕያችን ልማት ነው። አሙሌ ተመቸህ? ውሃው ወንበሩ ተመስገን ነው። በዚህ ኑሮ ላይ እንደዚህ ቀዝቃዛ ውሃ ከየት ተገኝቶ? ስማ ሙሌ ግን ኑሮ ከብዶ ኑሮ ከአሉሎ በላይ ከብዷል። ይኸውልህ ሙሌ የዚህ ኑሮ የቤት ኪራይ ለፈይ ልትል ከሆነ በፍጹም አላልፍም ትከፍላለህ። እሺ ከየት አባቴ አምጥቼ ልክፈልሽ? ከፍተኛ ችግር ውስጥ ነው ያለሁት። አያስታውቅብኝም እንጂ ከፍተኛ ችግር ውስጥ ነው ያለሁት። አይ ማስታወቁንስ አስታውቁባል ወይ? ወደ እናት ቤት ትመለስ እንዴ? እናቴ ቤት ከመመለስ የቤት ኪራዩን ብከፍል ይሻላል። እሱማ ጥሩ ግዴውማ ትከፍላለህ። ጥሩ በቃ ደግሞ ምንድነው የምታሰለው? የኢኮኖሚ ማሻሻያ በራሴ ላይ ለማድረግ ገቢና ወጪዎችን እየመዘገብኩ ነው። ያው ገቢና ወጪ ካልተመጣጠነ ኑሮን ማስተካከል አልችልም። እሱስ እውነትህን ነው። እውነት ብለሃል። ጥሩ ዘይዳል። እና ወጪ ስንት ደረስ? ብዙ ነው ዘንዴ ብዙ ነው። ገና ያልመዘገብኳቸውም አሉ። ብዙ ነው በጣም። ገቢህስ ታዲያ እንዴት ነው? ያው ዜሮ ነው።
እና ከዜሮ ጋር ለማመጣጠን ነው እንዴ ወጪህን እየሰራ ያለው? አይዝን ይገለጽልሃል እኮ ቶሎ ነው የሚገባ ጭንቅላት እየበረታ ጎበዝ በርታ ስማኝ ሙሌ ባንክ ድረስ ብዬ ልመጣ ነው እዚህ ሰራተኞቹንም ማየት አድርግልኝ የሚገባ የሚወጣውንም ተስተናጋጁን እንግዲህ አየት እያደረግልኝ አደራ በርታ ምን ውሃው ይቀዝቅዝልኝ አጣሪ በቂ ነው በቃ በርታ መጣሁ እሺ ይቅርታ እንዴ ላስቸግርህ ምን ስልኬ ቻርጅ ዘግቶብኝ ነውና አንዴ አስደውለኝ ምን ችግር አለ እንዴ መረዳዳት መደጋገፍ አንዱ ላለው ለሌለው መርዳት መስጠት ለተቸገረ መድረስ ነው እኮ ይሄ ዋናው የኢትዮጵያዊነት ስቴታችን መገለጫችን እኮ ስልኳን ሰጠኝ ስልኳን እኔ ነገር ስለ ሀገሬ ሳወራ ትንሽ ስሜታዊ ይሆናል በዛ ነው ሄሎ ባርኮት ነኝ እዚህ ዘነበ ሬስቶራንት ጋር ነኝ ኦኬ ዝናቡ ሬስቶራንት ነኝ አዎ ስልኬ ዘግቶብኝ ነው በርጋስ ደርሺ ደውይልኝ እሺ በጣም ነው የማመሰግነው ኧረ ምንም አይደለም ዋናው ኢትዮጵያዊነታችን ታዲያ በዚህ እኮ ነው የሚገለጠው ቤቱ በጣም አሪፍ ቤት ነው እዚህ ሰፈር እንደዚህ አይነት ቤት አለ እንዴ እንዴት ነው ወደድሽው በጣም ባለቤቱ በጣም አሪፍ የቢዝነስ ሰው ነው ማለት ነው እኔ ደግሞ እንደዚህ አይነት የቢዝነስ ሰው በጣም ነው የምወደው አለ አይደል የሆነ ጭንቅላቱን ምናምን የሚጠቀም ሰው በጣም ነው የሚያስደስተኝ እና ደግሞ ፈጣሪ ቢፈቅድልኝ ወደፊት እንደዚህ አይነት ባል ቢኖርኝ ደስ ይለኛል እኔ እንኳን ከቢዝነሱ ይልቅ በጎ አድራጎቱ ላይ ባተኩር ነው የምመርጠው ይገርምሻል ይሄን ቤት ስከፍተው ደንበኞችም ሆኑ ሰራተኞቼ እንደ ቤተሰብ በማየት የጋራ ማንነት ያለው ማህበረሰብ ለመፍጠር ነው ጥረቴ የምትለው ነገር እኔ ምንም አልገባኝም የዚህ ቤት ባለቤት አንተ ነህ እውነት ነው እኔ ግን የማህበረሰቡ እንዲባል ነው ፈልገው ዋው በጣም ነው ደስ የሚለው ግን ምንም የዚህ ትልቅ ሬስቶራንት ባለቤት አትመስልም እውነት ነው እኔም ስሙን አልፈልገው ተግባሩ ላይ ስራው ላይ ማተኮር ነው ፈልገው በጣም ነው የሚገርመው ኢንስፓየር የምታረግ ሰው ነህ ምን አልሽ ሄሎ ተሳስተሻል ባርኮት ነው ያለችው አዎ ኧረ የኔ ስልክ ነው ሄሎ ወይ እሺ በር ላይ ነሽ መጣው ስለተዋወቅን በጣም ደስ ብሎኛል እና ደግሞ ለትብብር ከልቤ ነው የማመሰግነው ኧረ ምን ማለት እንግዲህ ይልመድብሽ ያው ቤቱ የሁላችንም ነው ገራሽ ቤት ነው ኧረ ከዚህ በኋላማ በጭራሽ አልጠፋም መልካም ቀን ለሁላችን እሺ ምንድን ነው የሚያስቀባጥረ ጥሩ ጥያቄ ነው አላውቀውም ኑሮው ነው የኃላፊነት መደራረብ ነው ዝናቡ ጋር የተሰጠኝ ኃላፊነት እኮ ቀላል አልነበረም እሱ ይሆንልኝ ነው ወይስ ልጅቷ ቆንጆ ስለሆነች ይሆን አላውቅም ብቻ ዝናቡ ጋር ተመልሳ እንድትመጣ ጸልይልኝ አደራህ በዚህ ዛሬ እንዴት ነው በጊዜ ለስራ ነው ናግባ እባክህ ኧረ እኔ ልዘገጃጅ እባክህ ጊዜ የለኝም ኧረ ገና ነው ሰዓቱ ምንድነው ደግሞ የሌለብህ እንደዚህ መጣደፍ ናግባ በጣም ገና ነው እንዴ ላንተ ገና ነው ሰዓቱ በጣም ገና ነው ምንድነው የምትለው እኔ ሁሌም በዚህ ሰዓት ገብቼ ነው የምዘጋጀው ነው ወይስ ወደዛ እንዳላልፍ የፈለክበት ምክንያት አለ አይ በሴ የገባህ እኮ ነው ናግባ እባክህ ገለታ የዋህ ሰው እኮ ነው ገለታ የቢሮ ልጆች ለልደቴ ድግስ እያዘጋጁ ሰርፕራይዝ ላይ ያደርጉኝ ስቱዲዮ ውስጥ ጉድ ሲሉ ሳይጨርሱ እንዳልገባ መያዙ እኮ ነው በሱ ቤት ደህና ሰው አልመረጡም ገለታ ፊቱ እንዳለ ይናገርበታል
አንተ ግን የቢሮ ሰዎች የልደቴን ቀን ያውቁታል ብዬ በፍጹም አልጠበቅኩም ነበር። እንዴት አወቁት? ያው ስለሚወዱኝ ስለሚያከብሩኝ ነው። እውነተኛ ወዳጅና አክባሪህን በእንደዚህ አይነት ሁኔታ እኮ ነው የምታውቀው። ወይ ገለታ ሰው ምስኪን። ሙሌ ዝኔ ልክ የመፍትሄ ሀሳብ ላይ ስደርስ ነው የመጣው። ኧረ እባክህ ቁጭ በል። እሺ ዝኔ አስቤ አውጥቼ አውርጄ ከብዙ ምርምርና ጥራት በኋላ የኑሮ ደረጃዬን ለማሻሻልና ያንተንም የቤት ኪራይ ለመክፈል ትክክለኛውን መንገድ አግኝቼዋለሁ። ወይ ጉድ! አሁን ይሄን ለማግኘት ማሰብና መመራመር ነበረብህ ማለት ነው። ተው እንጂ ዝኔ፣ ተው እንጂ እንዲህ በቀላሉ የተገኘ መፍትሄ ሀሳብ እኮ አይደለም። በላውን የደላሎችን ስልክ ስጠኝና ስራ ያፋልጉኝ። እሺ ምን ትችላለህ? ምን ይፈልጉልህ? ምንም መስራት እችላለሁ። አንዴ ብቻ አንገቴን ላስገባ፣ አንዴ ወደ ስራው ዓለም ልቀላቀል እንጂ ማንኛውንም ነገር እሰራለሁ። ሌላውን በእኔ ጣለው። የእውነትህን ነው ግን ሙሌ? ስራት ንቅ የሚያገኘውን ነገር በሙሉ ትሰራለህ ወይ? ዝኔ ያለሁበትን ችግር ስለማታውቅ እኮ ነው። ታዲያ ለምን እኔ ጋር መስተንግዶ አትጀምርም? አዎ ደሞዙ ትንሽ ቢሆንም ቲፑ ጥሩ ነገር ታገኝበታል። ምን ነው ዝናቡ? ምን ነው ወንድሜ ነብዬ ችግሬን ባማከርኩ። ተው በቃ ሲጀመር እሺ እንደማትል አውቅ ነው። ለምንድን ነው የማልሰራው? እስከዛሬ ወንድሜ ብዬ ችግሬን ሳማከረ ስንት ባዳ ስትፈጠር እስካሁን ለምን እኔን አላሰብከኝም ነው ያልኩት። እንደዛ ነው እንዴ? እኔ እኮ አልሰራም ልትል መስሎኝ ነበር። ዝኔ አንተ እሺ በለኝ እንጂ ዛሬ ስራ ብጀምር ደስ ይለኛል። እኔም በጣም ደስ ይለኛል። በቃ ልምጣ? አዎ ና። ኧረ እመጣለሁ። ወይ ችግር ሙሌንም ሰው አደረግ። ኧረ ተው ገለታ፣ ስቱዲዮ ንግባኔ ጉጉቱ ገደለኝ። በስንቴ ለስራ መጓጓት ጀምረሃል። በተለይ ደግሞ ልጅ ከወለድክ በኋላ ሙሉ ለሙሉ ተቀይረሃል። ያው መቼስ ደፈንም አይደል? ምን ደፈን? እድሜ ነዋ እንዴ። ሞላን እኮ። ስንት ሞላ? ዛሬ ስንተኛው ነው የሚከበረው? ዛሬ ልደትህ ነው እንዴ? አይ ገለታ አትቀልድብኝ እንዴ። ዛሬ ልደቴ መሆኑን አታውቅምና ነው ወይስ ይሄም የሰርፕራይዙ አካል ነው? የምን ሰርፕራይዝ እንዴ? እኔ ደግሞ ያንተ ልደት ምን ስላውቀዋለሁ እንዴ? እና ቢሮ ውስጥ ምንም ዝግጅት የለም እንዴ ዛሬ ለአንተ ልደት? ለምንድን ነው የምናዘጋጀው? ደግሞ ትልቅ ሰው ልደት ያከብራል እንዴ? ለምን አያከብርም እንዴ? ያውም እኮ የደፈንኩበት ነው። ስንት ደፈንክ? ምን ያደርግልሃል? ስቱዲዮ ውስጥ ዝግጅት ሳይኖር ነው ታዲያ እዚህ ወጥረህ ያስከኝ? ኧረ እኔ አልወጠርኩህም። ምንድን ነው የምትለው? እኔ አልወጠርኩህም። እኔ የፕሮግራም ሰዓት እስኪደርስ ድረስ እንድታጫውተኝ ብዬ ነው እንጂ እኔ አልወጠርኩህም። እኔ አጫዋችህ ነኝ እንዴ? አንተ ትልቅ ሰው አይደለ እንዴ? በዚህ እድሜ ጨዋታ ያምራል እንዴ? ዛሬ ልካለን በስንቴ። በቃ ግባ፣ ሂድ ግባ ስቱዲዮ ግባ። በጣም ነው የማዝነው ገለታ። ለእኔ ክብር ያላችሁ ይመስለኝ ነበር። ይሄ ሁሉ ለልደት ነው? እኔ ከስራ ስንወጣ ኬክ ጋብዛለሁ። በቃ በዲኤምቪ አካባቢ ለመኖሪያ ለንግድና ለተለያዩ አገልግሎት የሚውሉ ቤቶችና ህንፃዎችን ለመግዛት ሲያስቡ በርካቶችን የቤት ባለቤት ያደረገውን ዳንኤል ሪሌተርን ያማክሩ። ለአዲስ ቤት ገዢዎች ግራንት ያመቻቻል። ዳንኤል ሪሌተር። ኤዲሰን የኤሌክትሪክ ዕቃዎች፣ ኤዲሰን አምፖሎች፣ ማከፋፈያዎች፣ ብሬከሮች፣ ሽቦዎች፣ ኤዲሰን ስታቢላይዘሮችን ከተለያዩ የኤሌክትሪክ መደብሮች ያገኟቸዋል። ኤዲሰን ታላቅ ስም። ግሪን ስታር ኦርጋኒክ ሚሊንግ በከፍተኛ ጥራትና ጥንቃቄ የሚመረቱት ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው። የጤፍ ዱቄታችን ከማሳ እስከ ገበያ ልዩ ቁጥጥር ከሚደረግለት ከንጹህ ኦርጋኒክ ጤፍ በዘመናዊ ፋብሪካችን ጥራቱ በላቦራቶሪ ተረጋግጦ እየተመረተ ለገበያ የሚቀርብ ነው። የተለያዩ ዱቄቶቻችንና የባልትና ምርቶቻችን ልዩና ተመራጮች ናቸው። ምርቶቻችንን በሁሉም ስቴቶች ከአማዞን፣ ዎልማርት፣ የሀበሻ ማርኬት እንዲሁም ከዌብሳይታችን ማግኘት ይችላሉ። ግሪን ስታር ኦርጋኒክ ሚሊንግ። ሃሎ በስዬ፣
የምስራች አረ ምስር ብላ በለኝ ብላ ስራ አገኘው ዝኔ ጋር መስተንግዶ ጀመርኩ አሪፍ ነው ጥሩ ነው በጣም አሪፍ እና ዛሬ ብቅ አትልም የመጀመሪያው ተስተናጋጅ አትሆንም ያው ታሪኬ ወደፊት ሲጻፍ መጀመሪያ ካስተናገድኳቸው ሰዎች ስም ዝርዝር የመጀመሪያው ስም እንዲጻፍ መምጣት አለበት እሺ እመጣለሁ ቻው እንዴት አላሰብኩትም እንዴት አልመጣልኝም ሙሉ ቀንና ሂሩቴ ተነጋግረው እኔን ደስ የሚያሰኝ ቦታ ዝግጅት አዘጋጅተው እየጠሩኝ ነው አይ ሂሩቴ አሁን ሙሉ ቀን ስራ አገኘ ብዬ እኔ ልሸወድ ማለት ነው አይታየም ሙሉ ቀን ዝናቡ ጋር ስራ ሲሰራ ሂሩቴ መዋሸት እንኳን አትችልበትም ያው ዝናቡ ቤት መሄድ ይወዳል ብላ እኔን ደስ ለማሰኘት ብላ ነው እኔ እኮ ቤት ብናዘጋጅ ነበር ደስ የሚለኝ ህፃኑ ልጅ የት አድርጋው ልትመጣ ነው ለነገሩ እና የኔ ያሉ ዝም ብዬ ነው ቀኑ ሙሉ ተቀይሜያት ዋልኩት አይ በስቱ እንደ እውነቴን ነው ይሄ ችኩልነቴ አይ በስቱ የት ነው ያገኘሁት ማነው እንደዚህ ደብል ጂን አምጣልኝ እስኪ ጤና ይስጥልኝ እንደምን አሉ ምን ልታዘዝ አዲስ ተቀጣሪ ነህ እንዴ አዎ እሺ ደብል ጂን አምጣልኝ እሺ ይቅርታ ግን ጌታዬ ደፈርከኝ የበሉኝና ጂን ጥሩ ነው እና ገባይ ታዝስቶ ብላ ታመጣ አይ ያው እድሜም ነገር ስላለ ያው ከእድሜ ጋር ተያይዞ የሚመጡ በሽታዎች ስለሚኖሩ ለርሶ አንተ ዶክተር ነህ ወይስ አስተናጋጅ እኔን የምትመክረኝ ዝም ብለህ ታዘዝኩን አታመጣም እንዴ እኔማ አመጣለሁ ያው ለርሶ ለጤናው በማሰብ ነው ከጤና የሚበልጥ ነገር የለም ማን አባ ነው አንተ ድራፍት ያዘዘ ይሄ ዝናቡ ነው አይደለም እንዴ ልታረግ የሚያደርገው አረ እሱ የለም እኔ ነኝ ለጤናው በማሰብ ወይ የጠየቅ ካስቸገርከኝ ቢለኝ እኮ እኔ ተውለት አልነበረም እንዴ ደንበኛ እንደዚህ አይደረግም ሂድና ንገር ብልግና ነው ባለጌ እና በሴ እንዴት ነኝ የምር ተቀጥራ ነው እንዴ ወሰነ ቆጣጣው ከዚህ በኋላ የፈራሰ እና የምር ልታስተናግደኝ ነው የጠራኸኝ አዎ ወይ ምን ነው በእኔ መስተናገድ አፈልግ ሂሩትስ እሷ ደግሞ ምን ትሰራለች እና ሌላ ማንም የመጣ የለም የዛሬ ድራፍት እንዴት የተለየ እንደሆነ ካላመንከኝ ጠጣው በስዬ ደህና መሸ መሸ ምን ነው ስንት የጓጓሁለት ስንት የሆንኩለት ቀን እንደ ቀልድ መሸ አንዳንድ ቀን እኮ እንዲህ ነው እንዳሰብኩ አይሆንም ማሾፍሽ ነው ምን ማሾፍ ዛሬ እንደማንኛውም ቀን አንዳንድ ቀን ተብሎ የሚታለፍ ቀን ነው እንዴ ምን ነው እኔ ላንቺ እንደዚህ ነኝ
ለአንቺ ስንት መስዋዕትነት አልከፈልኩም? ስንት አልሆንኩም? ዛሬ እንደማንኛውም ቀን አንዳንድ ቀን ተብሎ የሚታለፍ ቀን ነው። ለኔ ይሄ ነው የሚገባኝ። ይሄ ነው ውለታዬ። ይሄ ነው ክብሬን የሚመጥነው። የዛሬው ቀን እንደማንኛውም ቀን አንዳንድ ቀን ተብሎ የሚታለፍ ነው። ሂሩቴ ምንድነው የዛሬው ቀን? በስዬ አንቺን ልጠይቅሽ እንጂ ዛሬ ቀኑ ምንድነው? ሮብ ነው አልኩ እኮ ጧት። ሮብማ ሮብ ነው፣ ግን ሮብ ቢሉሽ ሮብ ነው እንዴ? የልደቴ ሮብ ነው። ዛሬ ልደቴ አይደለም እንዴ? በስዬ ልደቴ አይደለም እንዴ? አረ በጭራሽ አይደለም። አይደለም ዛሬ ያንተ ልደት ገና አንድ ወር ይቀረዋል። አንተ የተወለድከው ነሐሴ 11 ነው። አሁን ደግሞ ገና ሐምሌ 11 ላይ ነን። ቆይ ወሩ ገና ሐምሌ ነው እንዴ የምትይ? በስዬ አሁን እንደው ቀኑን ከመጠየቅ ወሩን መጠየቅ አይቀድምም? ገና አልደፈንኩማ። ምኑን ነው ደግሞ የምትደፍነው? 45 ለሱ ደግሞ ገና 2 ዓመት ይቀራል። በባዶ ሜዳ በዝም ብሎ ቀን በዝም ብሎ ሮብ ነዋ ዝም ብዬ ስንገበገብ የዋልኩት። መጀመሪያውኑ ጧት ብትነግረኝ እንደዚህ ቀን ተበላሽቶ አይውልም። ኧረ ተይ፣ ያሳለፍኩትን ቀን ብታይ አናቴ ላይ እሳት ሳነድ ነው የዋልኩት። አንተ ራስህ እኮ ታቃጥላለህ። ተቃጠል ብሎ የፈጠረኝ እናቴ ዋሽታኛለች። ደግሞ እሳቸው ምን አደረጉ? የስሜን ትርጉም በስንቱ ልደሰት በስንቱ ላመስግን ብዬ ነው ያወጣሁት ያለችው ውሸት። በስንቱ ልቃጠል በስንቱ ልንገብገብ ነው። ምንድነው መሰለህ የተፈጠረው ችግር? ሐምሌና ነሐሴም ታቱብኛል። የቱ እንደሚቀድም የቱ እንደሚከተሉላ ብዙ ጊዜም ታታብኛል። አሁን ያለንበት ወር ነሐሴ እኮ ነው የመሰለኝ እኔ። ከሱ ይልቅ በጣም የገረመኝ አሁን ምን ላይ ነው ያለነው? 2016 ላይ ነው እንዴ ያለነው? እኔ እኮ 2018 ላይ ነው ያለሁት። ይሄ ልጅ ከመጣ በኋላ ያልተምታታብኝ ነገር የለም። ይልቅ ሙሉ ቀን ስራ መጀመሩ አልገረመህም? ምን ነው ፊትህን እንደዚህ ተቀልለህ የምታልፈው? ሂድና አስተናግዳቸው እንጂ። ማለት እኔ ልሂድ እንጂ ካላስቸገሩ። አንተ ሰው ስራህን አትፈልገው እንዴ? ሂድ አስተናግዳቸው። ሰላም ናችሁ? እንዴት ናችሁ? እንዴት ነህ? ምን ልታዘዝ? ይሄ እኮ ነው ያልኩሽ የቤቱ ባለቤት። ይሄ ማስተናጋጅ ነው። ይሄማ የሱ ቤት ነው። ንገራት፣ ይሄ ቤት ያንተ አይደል? የማህበረሰቡ የኔ ያንቺ የናንተ የሁላችን የአካባቢው ነው። አንቺ አታይም እንዴ? አሁን ይሄ ምን ነው ባለቤት የሚመስለው? ይሄ ማስተናጋጅ ነው። ደግሞ የማህበረሰብ ምናምን ብሎ ሙድ ይዛል እንዴ? አታፍረም አንተ? ውሸትህን ነው እንዴ? ምን ያሳሻል? ትልቅ ሰው አይደለህ እንዴ? እንደውም አሁኑኑ ባለቤቱን ጥራልኝ። ምን ብለህ እንደዋሸው እነግረዋለሁ። ባለቤቱ ሞቷል። ምንድን ነው የሚያስቀባጥረ? እኔ ምን አውቃለሁ? ስራው ነው፣ ኃላፊነቱ ነው። መተት አሰርተውብኝ ነው። እኔ ይሄን ኑሮ አልቻልኩት፣ ከብዶኛል።